አርሰናል አሸንፏል። ምንድነው ማየው 3-0 ምን አይነት ጨዋታ ነው? ምንድነው ጊዮኬሬሽ ተቀየረ ገባ። በጣም ነው የምትችለው ፍና አድርጎ ነው የደበደባችሁ ማለት ነው። እንዳል ዙቢሜንዲ ምን አይነት ተጫዋች ነው ያለን? በዚህ መልኩ ይቅርታ የሚጠይቅ ተጫዋች፣ ሁለት ተከታታይ ጌም ላይ ኦፕኒንግ ጎል የሚያስቆጥር፣ ዛሬ ደግሞ ምን አይነት ጎል ነው ያገባው? እግዚአብሔር ምን አይነት ቴክኒክ ነው በኢየሱስ ምዲ ጥግ አንግል ስር ጭራሽ ማለት ነው የማይመስል ጎል። ዙቢሜንዲ በጣም ነው የምትችለው። እኛ እንብለው ሳይኒንግ ኦፍ ዘ ሲዝን ምንም ጥያቄ የለው ማለት ነው። ዙቢሜንዲ ምን አይነት ሰው ነው? የመጀመሪያ እኮ ሲዝን አይመስልም። በጣም ነው የምትችለው። ኧረ በስመ አብ ማን ዛሬ ትሮሳርድ በጣም ኮክ እያደረጋቸው ነበር ሙሉ ቲሙን ማለት ነው። ጊዮኬሬሽ ተቀየረ ገባ፣ ህይወታቸውን አበላሸው። ማን ሀቨርዝ አንድ አሲስት አደረገለት። ምን አይነት ጨዋታ ነው ያየነው? ማን ሰንደርላንድ እኮ አይመስልም እኮ ጥፍጥፍ ይዘን ማለት ነው። ባይበሉ ባህ እየደበደብን እንደዚህ ጥፍጥፍ ማን 9 ነጥብ ሆኗል። ነገ ሲቲ ይጥላል። ጉዳችሁ ነው። ከዛ በኋላ ዝግጁ አይደላችሁም ለኛ? እሺ አርሲዬ 3-0 ሰንደርላንድን ቪክተር ጊዮኬሬዝ አንቺ ጊዮኬሬዝ የሆነ ሰውዬ ማን 2 ጎል አገባ። 2 ኦፕን 3ቱም ኦፕን ፕሌይ። የዙቢሜንዲ ጎል የታባቱ ነው የሚያምረው። ዛሬ ኮርናና ኦን ጎል ነበር የናፈቀኝ አባቴ። ጀለስካ ኮርና ምናምን እያለች ስታወራ አርሰናል ሰማው መሰለኝ። እኛ ጽድት ያለ 3 ኦፕን ፕሌይ ጎል፣ እነሱ ደግሞ ክሮስ ሴት ፒስ ምናምን ኬዝ ማለት ነው። በተለይ ቀላል ሴት ፒስ ማለት ነው። የኛ ሴት ፒስ እኮ እዛ ቦታ ላይ ማስቀመጥ ማናችሁ ማትችሉት እንኳን እንደዛ ክሮስ ማድረግ ራሱ አትችሉም። የኛ ኳሊቲ ነው ምን ልክበት ቦታ ማለት ገባለ። አንዳንዴ እኮ ማንም ሳይነካው ራሱ ይገባል። ማንም ሰው እናንተን አጋሽተናችሁ እናገባ። ዛሬ ኦንጎል የት ነበርክ? ፈርስት ሃፍ ራሱ የሳትከው ኳስ ኦንጎል ብቻ ነው ዛሬ ያጠፋው። 9 ነጥብ አድርገነዋል። ጫናው በረታ ነው ምልሽ። ቸልሲ አሸንፏል፣ ዩናይትድ አሸንፏል። ሊቨርፑል ነጥብ ከጣልሽ ወደ መቀመቅ ተረዳሽኝ አይደል? ማን ሲቲ ደግሞ ከተሸነፈ ማን ወደ እናንተ ነው የሚጠጋው። ቶፕ 4 ሬስ ውስጥ እንልከዋለን ማለት ብቻችን ከራሳችን ጋር ተወዳድረን ነው ምን በላው ማለት አደብ የያዘ ሰው ነው ሚዜ የሚሆነው ዘንድሮ። በቃ አደብ የያዘ ሰው እኔ ማን ሲቲ ቢሆን ነው የምመርጠው። ገባችኋል? እነሱ ክብር ያላቸው ስለሆኑ ማለት ነው። አላ የሆነ ክብር ያለው ሚዜ ነው። ገባ? ክብር ያለው ሚዜ አለ ገና ብትለው የሚያምርለት ማለት የሚዜዋም አለ ገና ቢባል የሚያምርለት ቡድን ነው ማን ሲቲ ማለት ነው። ሌላው ጥናዣም ነው። ለሚዜነት አይመጥንም። ነገ የፈለጋችሁትን አድርጉ፣ እኛ አንጨነቅም። ሪላክስ እንደዚህ ብለን ነው የምናየው። 1-0 በቃ ለኛ በቂ ነው። 1-0 መጨነቅ ራሱ አያስፈልግም። we are the gunners። ይሄ ነው አርሰናል ይላል ደግሞ ይሄ ነው አርሰናል ነቀነቀው ይላል። የምን አባክ ሰንደርላንድ ነው አንተ? እኔ እኮ የሊጉ አለቃ ነኝ። እኔ ላይ እንዴት አባክ ነው አንተ ልትቋጥር የምትሞክረው? በሰንደርላንድ ዋጋህን ነው መሰጠ ዘንድሮ። ማነው አሁን ይኸውላችሁ 9 ነጥብ ያማረው ጀማው? እኔ 9 ነጥብ አምሮኛል። ይኸውላችሁ ነገ ዓለም አቀፍ ሀገር አቀፍ ቋጠሮ ይካሄዳል። ይኸውልህ ሊቨርፑል ማለት ነው ልትበረታ ይገባል። ሼባው መበርታት አለብህ። ጩጬውን ጥንቅታ ሲዟል። ከዛ በኋላስ ዋንጫውን በጊዜ ትሰጡናላችሁ ማለት ነው። በጊዜ ደግሞ ይኸውልህ እኛ ቀይ ካርድ ምናምን ወጥቶልን ማሸነፍ አንፈልግም። ዊዛውት ቀይ ካርድ ነው የምናሸንፈው። ዊዛውት ቀይ ካርድ በሙሉ ተጫዋች ጥግህን ነው ማስይዘ። ነገ ባምዳስ ኢንተርቴይንመንት ላይ ልዩ የሆነ የቋጠሮ ድግስ ተዘጋጅቷል። በዚህ ፕሮግራም ላይ በጊዜ ከ12 ሰዓት ጀምራችሁ እንደመጡ ይሄ የቋጠሮ አምበል የአክቲቪስት ጥሪ ነው። በጊዜ እንዳቀሩ ጀማው በጊዜ 12 ሰዓት ላይ እንገናኝ። ይመቻችሁ። ግባና ውጣው ማን ይሄ ነው የኔ ቲም ነገርኩ። አብዮታዊ እርምጃ ወስድብሃለሁ ብዬ ነበር። ይሄው በቃ ስፔሻል እኔ ጋር ጭራሽ እኮ እኔን አስቀይመኸኝ ማለት ነው። ከዚህ በፊት አጫውተህ የማይሆን ነገር ነው ሀቢቢ። የሚገርም ሪቬንጅ ነው የሚሰጠህ ተብሎ ጭራሽ በቃ ጽድት ያለ ሪቬንጅ ነው የተሰጠህ ማለት ነው ሀቢቢ። እኛ ላይክ የሆነ ማስቀየም ምናምን ፈልገን አይደለም፣ ግን የምንፈልገው ፕሪሚየር ሊግ ዋንጫ አለ። በቃ እዛ መስመራችን ላይ ማለት ነው ሀቢቢ። እዛ እሱን ዋንጫ ላይ መስመራችን ላይ ከገባ እንደዛ አይነት አብዮታዊ እርምጃ እየተወሰደብህ እናልፋለን ነው። 3 ነጥብ ከ3 ጎል ጋር ማለት ነው ክሊን ሺት። ቪክተር ጊዮኬሬሽ ጭራቋ ወደ ፎርሙ እየተመለሰ ነው ብዬ አሰማማ። ችግርህ ከአያበዝ ምን አይነት ማን ዙቢሜንዲ ትለየ? ኧረ በአላህ ጭራሽ አሁን ማርቲኔሊ ደግሞ ኧረ ምን አይነት ጉር ነው የምልህ። ብቻ ጽድት ያለች 3 ነጥብ ነገ ሊቬ ታስጠዋለሽ ያንን ፈላ ማለት ነው። ከዛ በ9 ጋፑን አድርገን አብዮታዊ እርምጃ ማለት ነው ሀቢቢ። እንኳን ደስ ያላችሁ። እንችላለን ሀቢቢ። ቢስሚላ ምን አይነት እንዴት አባታችን ነው የምንችለው? በ9 ነጥብ ሊጉን እየመራን ነው። ያበደ ሁኔታ ነው የተፈጠረው ማለት ነው። ለአርሰናል 3-0 ይከብዳቸዋል ተብለው የተገመቱትን ሰንደርላንዶች ቀውጠንባቸዋል ነው የምልህ። በአሳምንን ምን ትፈልጋላችሁ? ይሄው ኦፕን ፕሌይ፣ ይሄው 3 ኦፕን ፕሌይ። እሺ ጊዮኬሬሽ አገባ። ምን ትፈልጋላችሁ ከኛ? ዋንጫውን ስጡን። ቢስሚላ ዋንጫውን ስጡን። እንዴት ነው የምንችለው? ትችላላችሁ። በቃ ሁላችሁም ትችላላችሁ። ይመቻችሁ። አርቴታ ትችላለ፣ ዙቢሜንዲ ትችላለ፣ ራይስ
ሁላችሁም ትችላላችሁ። የአርሰናል ፋሚሊዎች እናንተም ትችላላችሁ። ፎሎ አርጉ፣ ላይክ አርጉ። ይመቻችሁ። ኧረ ቶሎ ብለን ሚዜውን እንምረጥ። ዋንጫ መብላታችን በዚህ ይረጋገጥ። አታገቢም ብለው እንደው ሲያሙሽ ቀን ይቆጥሩልሻል። አሁን ሊደሩሽ በልልኝ አንተ ጋይስ። እንደቀል ልንሞሸር እንደቀል ዋንጫውን ልንበላ ከእለት እለት ጨዋታዎችን እያሸነፍን እንግዲህ እዚህ ደርሰናል። ያው ሚዜም እየመረጥን ነው። እናንተና ግን ለአጃቢነትም አትመጥኑ። ዛሬ 3 ነጥባችሁን ስለወሰዳችሁ እኛ እያሸነፍን ስለምትቃጠሉ በሱ ተጽናኑ። ገነርስ እንችላለን። ማንን ሚዜ ማድረግ እንደምትፈልጉ ኮሜንት ላይ ጻፉልኝ። ምረጡ። ሚዜ መሆን የምትፈልጉም ተመዝገቡ። ከነገሊት ውጪ we are gunners, we are champion። እርስ ደግሞ ምንድነው ሊያልቅ ሲል የምናገባቸው ጎሎች ግን እንዴ እኔ ነው ወርድስ በቃ እንችላለን ነው የምላችሁ። እንዴት ላስረዳችሁ? ስሜቱ ከባድ ነው። በሜዳ ተጫውቶ ማሸነፍ አንድ ነው፣ ክሊንሺት መጨመር እሱም ተገቢ ነው። አጥቂ ሲያገባ ግን ደስታው ሌላ ነው። ዛሬው ይለያል። የዛሬው በጣም ነው የሚለየው። አስቡት፣ ሰንደርላንድ ማለት ነው አይደለም ክሊንሺት ማለት ነው። ኦን ታርጌታችንን ያበላሸ በሚያስፈልገን ሰዓት ደግሞ ነጥብ የወሰደ ክለብ ነውና እሱን እንዴት እንደተበቀልነው ታውቃላችሁ? የሚያምር ዝግንን የሚያደርግ የሚያምር የዙቢሜንዲ ጎል። በዛ ላይ አጥቂያችን ተቀይሮ ገብቶ ያ ጸጉሩ የሚዳብሰው አወቃችሁ? ያለ ፔናልቲ ብዙ ጎል የለው የሚባለው አወቃችሁ? ጸጉሩ እንዲህ ይነካካ ማለት እራሱ ስዊድናዊው እራሱ ማለት ነው። ገብቶ ተቀያሪ ገብቶ 2 ጎል ስትታለች 2 ጎል አንዱን ላደብሮ ማለት ተኝቶ ነው ሰለብሬት ያደረገው። የዛሬው ይለያል። ሰንደርላንድ በቃ ለነበረን ጊዜ በጣም ነው የምናመሰግነው። የምትወስደውን ወስዳል፣ የምንነጥቀናል። በጣም ነው የምናመሰግነውና የዛሬው ይለያል ጎበዝ። በቃ ደስ የሚል ሳምንት ነው የሚሆንልን። ታዲያ ይሄ ደስታ የሚቀጥለው በምንድን ነው? ሼባው በስተርጅና ቁም ነገር ሲሰራ ማለት ነው። ሳምንቱም አመቱም ይደራል ነው የምላችሁ። በቃ ይደራል። የአራዳ ልጅ አርቴታ ያዳመጠን ይመስላል። ጄሱስ ሜዳ ውስጥ ስልክ እየተደዋወለ ነበረ ብለን ያቃጠርነው ቪዲዮ ሲያይ ደርሶ የቀረ አይመስለኝም። ወዲያው አይምሬውና አጭራቁን ልበቀናውን ቪክቶር ኬሬጅን ያስገባው ሜዳ ውስጥ ዋጋውን ሰጥቶት ወጣ። ሌላ ነገር የለውም። ያራዳ ልጅ ገጀራ ይዘህ ትገባለህ ሜዳ ውስጥ። አንተ እንደዚህ አይነት ነገር ተዋላል። አርቴታ ደግሞ በምን መጣህ ደግሞ? በዛ ሲሉ በዚህ ደግሞ አረከው ጨዋታ ከረፍት መልስ ጥሩ ቆንጆ ነው አልህ። ምንድነው የተጀመረው ነገር? ቆይ ገባ እንዲህ ብሎ ወጣ፣ አለቀ በቃ። 2 ጎሎችን የራሴ ነው ይሄ እንዳትጋራኝ። እንደውም ማርቲኔሊ እኔ ማገባ አላጣጣ ብሎ በግዴታ ውዴታውን ልትቷል። አሁን ዮኬሬሽ ውዴታ አለ አቅም አለ እንዴ አዋጣል እኮ ያራዳ ልጅ ጨዋታው ውስጥ ትቷል። እንደዚህ አይነት ነገር አላቃልድም ብሏል። በቃ ያራዳ ልጅ ለዋንጫው ጉዞ ምንም አይነት መስተጓግል እንዲገጥመን አልፈልግም። ነገ የምናየውን ጨዋታ ስንመለከት እዚህ ጋር መረበሽ ውስጥ እንድትገቡ አልፈልግም። እግሮቹ ማንም አላወራም። የኖሪ እግሮቹ ናቸው ወሩት። ያራዳ ልጅ ሐሳብ አስተያየት ዘንድሮ ፕሪሚየር ሊጉ እያለ ነው ያራዳ ልጅ። የመድፉ ቤተሰቦች እንኳን ደስ አለን። ክለባችን 3-0 በሆነ ውጤት ማሸነፍ ችሏል። ቪክቶር ዮኬሬሽ ከተቀያሪ ወንበር ተነስቶ 2 ጎሎችን ማስቆጠር ችሏል። ከዛ በተጨማሪም የጨዋታውን ወሳኝ ጎል ማርቲን ዙቢሜንዲ የመጀመሪያው አጋማሽ ላይ ማስቆጠር ችሏል። ጥሩ እንቅስቃሴ በተለይም ሰከንድ ሃፍ ላይ ከክለባችን ተጫዋቾች ተመልክተናል። ቪክቶር ዮኬሬሽ ምን ያህል ለዚህ ቡድን ጠቃሚ እንደሆነ ዛሬ በደንብ የተመለከትንበት ጨዋታ ይመስለኛል። ከዛ በተጨማሪም የማርቲን ኦዴጋርድ እንዲሁም ደግሞ የቡካዮ ሳካን አስፈላጊነት ዛሬ በደንብ የተረዳንበት ጨዋታ ይመስለኛል። እንዲሁም ከጉዳት የተመለሰው ካላፊዮሪ ዛሬ ጥሩ እንቅስቃሴ ሲያደርግ አልተመለከትነውም። ከዛ በተጨማሪም ሂንካፔ ተቀይሮ ከገባ በኋላ ከካላፊዮሪ የተሻለ ነገር ሲሰራ ተመልክተናል። አጠቃላይ የአርሰናል ደጋፊዎች እንኳን ደስ አለን። ለጊዜውም ቢሆን ነገ ማንቸስተር ሲቲ እስከሚጫወት ድረስ ሊጉን በ9 ነጥብ እየመራ እንገኛለን። በኋላ ሚካኤል አርቴታ ስለ ጨዋታው የተናገረው ነገር ይዤላችሁ መጣ ይሆናል። የማይመች ቦታ ስለሆንኩኝ ነው። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። አርሰናል 3 ሰንደርላንድ 0 የተረዳናቸው 5 ነገሮች ፎሎ፣ ኮፒ ሊንክ፣ ሼር እያደረግን የኔ ቪዲዮ ጀምረው። የመጀመሪያው ብሮስኪ ደስ ከማይለው ነው መጀመር ለማን ዛሬ ማዶ የኬ ምንድነው እያደረገ የነበረው? ፈርስታት በኢየሱስ ክርስቶስ ሳካ እንደዚህ ናፍቃኛ አታውቅም። ፕሬሲንጋችን ምናምን እንዳለ የተበላሸን የነበረው ከዛ ስርዓት ኦዴጋርድ ማጥቃቱም ላይ መከላከሉም ላይ እንደምታስፈልገ ያየነበት ጨዋታ ነበረ። ፈርስታቡን ከጉድ ያወጣችን በጣም ሙሉ ጨዋታውን ፐርፌክት የነበረችው። ሁለተኛ የተረዳኑ ነገር ማርቲን ዙቢሜንዲ ነች። ማን ያን እንዴት አባቱ ነው ጎሉ የሚያምረው! ማን ያን የመሰለ ኳስ ማስቆጠሯ ብቻ ሳይሆን ሙሉ ጨዋታው ላይ በጣም ፐርፌክት ነበረች። ጎል ሊሆኑ የሚችሉ ነገሮች እያቆመችልን ነበር። ማን ኤቭሪቲንግ ስራዋ እንዳለ ዛሬ ፐርፌክት አውት ኦፍ 10 ሶስተኛ ሳላወራ ማላልፈው ሰው ይሄ ማለት ነው። ይሄ አምበል ነው በቃ። ዛሬ ጋብሪኤል ነበር አምበል። ከዛ በኋላ ሀፍ ታይም ሲመለሱ ማሲያወራ እንደነበር አይታ እኔ ኦዴ ከሌለች
ራይስ ይለያል ነው በለ መቤቴ ሙሉ ጨዋታ ኢንስትራክት እያደረገ በዚህ ግቡ በዚህ ውጡ እኔ እንትና ጀነራል ነኝ እያላችሁ ነው የነበረው። ዛሬ የሚገርም ጨዋታ ነው ያሳየን። እንደ እያሰፋን እየሄድን ነው ማለት አራተኛ የሌለ ደስ ስራ ላይ ነው አራተኛ የተረዳው ነገር ዛሬ የአርቴታ ቅያሬዎች ማለት ነው። እኔ በአፌ ሰላ በቃ ሁሉ ጊዜ ነበር እያንዳንዱ ካላፊዮሪ መውጣት ነበር በቀየረው ሄሱስ መውጣት ነበር በቀየረው ደግሞ በምንፈልገው ሰው ካላፊዮሪ በኢንካፔ ሄሱስን በጊዮኬሬስ አበርዝን በኤዜ በቃ ማዱዌኬ በማለት ትክክለኛ ቅያሬዎች እያደረገ ጨዋታውን ጨረሰ ይዘን መውጣት እንድንችል አርጎና አምስተኛ የተረዳነው ደግሞ ማለት ነው it is nobody other than ቪክቶር ጊዮኬሬስ in the house ሙላው በዛኛው ጀማ ይችላል በቃ ዛሬ ማለት ነው። በጣም ፕሬሲንግ ላይ የተበላ ኳሶች ቀጥታ ፈርስት ፌዙን እያለፉብን ነበር፣ መቋቋም አቅቶን ነበር ምናምን። ነገር ግን የዞን ወጥቷል። ሁለት ጎል አስቆጥሮ ምን ትፈል ሴሲቾ ገባለት። ፎሎ ኮፒንግ ሼር እያደረጋችሁ ይመቻቸው። እንዲህ ነው እንጂ መስጠት ባግባቡ እንዲህ እንችላለን። አርሴ ፋንስ ኮፒ ሊንክ ሼር ሪፖስት በደንብ ሼር ይደረግ። ፎሎም እያደረጋችሁ እንዴ ዙቢሜንዲ ምን አይነት ጎል ነው! እስካሁን ስቲል አይብሪ ውስጥ አለ። በጣም የሚያምር ጎል ነው ማስቆጠር የቻለው። ቪክተር ጊዮኬሬሽ 2 ጎል ማስቆጠር ችሏል። ተቀይሮ ገብቶ ማርቲኔሊ ምን አይነት ይሮጣል ከኳስ ጋር ሳይገበገብ ደግሞ ለቪክተር መስጠቱ እንዴት ደስ እንዳለኝ ነው ብላችሁ። ዛሬ እንግዲህ ሰንደርላንድን በሜዳችን በደንብ አድርገን በአግባቡ ለጥፈን ጥጋሽ ይዘናታል ማለት ነው። እንግዲህ መሪነታችንን በደንብ አስቀጥላል። ቪላም ነጥብ ጥሏል። እንዲጥል ግን አልፈለኩም ነበር ዩናይትድ እንዲደርስበት ስላልፈለኩ። ነገ ደግሞ ሼባው ሊቨርፑል እንግዲህ ነገ ሲቲን በአግባቡ ከሰጠልን ዋንጫውን ይስጡን። በቃ ዋንጫውን ይስጡን። ምንድን ነው የሚጠብቁት ታዲያ እንዴ? ዋንጫውን ይስጡን። ቦስ ስለምንችል ነው ያሸነፍነው። ኮፒ ሊንክ ይደረግ። የጊዜ ጉዳይ ይመስላል እንጂ የዘንድሮ የሚኬል አርቴታ አርሰናል የፕሪሚየር ሊጉን ዋንጫ ከሁለት አስርት ዓመታቶች በኋላ ወደ ዋንጫ መደርደሪያው መልሶ የሚያስቀምጥ ይመስላል። አሁንም በፕሪሚየር ሊጉ እጅግ በጣም አስደናቂ ጉዞ ላይ ይገኛሉ። ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነትም ወደ 9 ከፍ ማድረግ ችለዋል። በ25ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የሌብሩስ ሬጂሱን ሰንደርላንድን በኤምሬትስ የገጠሙት መድፈኞቹ አርሰናሎች 3-0 በሆነ ውጤት ከክሊንሺት ጋር ነው ማሸነፍ የቻሉት። በዚህ ጨዋታ ላይ መድፈኞቹ አርሰናሎች ጎል ለማስቆጠር በጣም ተቸግሮ ነበረ። ሰንደርላንዶች የነበራቸው የሎው ብሎክ መከላከል አቅም እጅግ በጣም አስደናቂ ነበረ። ነገር ግን ማርቲን ዙቢሜንዲ ከብዙ ሙከራዎች በኋላ ከቦክስ ውጭ እጅግ በጣም አስደናቂ የሆነ ጎል አስቆጥሮ መድፈኞቹን ቀዳሚ ማድረግ ቻለ። ከሰከንድ ሃፍ በኋላ መልሶ ሰንደርላንዶች ወደ ጨዋታው ለመመለስ ጥረት ቢያደርጉም አልተሳካላቸውም ነበረ። ተቀይሮ የገባው ቪክተር ጊዮኬሬሽም እንግዲህ የሚኬል አርቴታ ቅያሪ እንደሰራ አሳይቶን 2 ጎሎችን 66ኛውና 94ኛው ደቂቃ ላይ በማስቆጠር መድፈኞቹ አርሰናሎች ይህንን ጨዋታ 3-0 በማሸነፍ የፕሪሚየር ሊጉ መሪነታቸውን በ56 ነጥብ ማጠናቀር ችሏል። ነገ ከስራቸው የሚገኘው ማንቸስተር ሲቲ ከሜዳ ውጪ በአንፊልድ ሊቨርፑልን የሚገጥም ይሆናል። አስቀድሞ የብስራቸውን የሚኬል አርቴታው መድፈኞቹ አርሰናሎች ማጠናቀቃቸው ደግሞ ይበልጥ ለዋንጫው ያላቸውን ጉዞ የሚያቀርብ ይመስላል ማለት ነው። በጨዋታው ላይ ከሃቨርስ አሲስት ማድረግ ችሎ ነበረ። በጨዋታው ላይም ሲያስገርመኝ ነበር ፐርፎርማንሱ። እንደነ ማርቲን ዙቢሜንዲ፣ ዴክላን ራይስ የመሳሰሉ ተጫዋቾችም ጥሩ ፐርፎርማንስ ነበራቸው ማለት ይቻላል። ቪክተር ጊዮኬሬሽም ተቀይሮ ገብቶ ለጎሎቹን ማስቆጠሩ በተለይም ለሞራሉ በደንብ ይረዳዋል ብዬ አስባለሁ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ።